ጌታዬ የዝንብ ዕድሜ ለ100 ዓመት ቢረዝም ማር አትሰራም። ያው ቆሻሻዋን ነው የምትሸከመው። 100 ዓመት ብትጨምርላት ተፈጥሮዋ ቆሻሻ መሸከም ስለሆነ ማር ለመስራት ንብ ሆነህ መገኘትን ስለሚጠይቅ ነው። ግራ ያጋባችኋል አንዳንድ ጊዜ። ምን እንደሚፈልጉ ግራ የሚያጋቧችሁ አካላት ከብአዴን በላይ ብአዴን ሆነው ታገኟቸዋላችሁ። ግን የሚጫወቱበት ሜዳ ነው ልዩነቱ። ሜዳው የአማራ ሕዝብ የትግል ሜዳ ላይ ነን ይሉሃል። የሚጫወቱት ግን ከብአዴን በላይ የብአዴንነት ሚና ነው። ኮንስትራክቲቭ የሆነ ትችት አይደለም፣ ገንቢ ሳቢ አይደለም የሚመጣው። ሸዋ ላይ አይ ወያኔ እኮ ዋና ጠላቴ የሸዋ አማራ ነው ብላለች። ስንት ጊዜ ደጋግመን ተናግረነዋል። ወደ ስልጣን ከመምጣታቸው አስቀድመው የተናገሩትም ንግግር በማኒፌስቷቸውም ለ6 ወርም ቢሆን ያስቀመጧት፣ ከዛ በኋላ እሳቢዋን ይዞ የተነተኗት፣ ከዛ በኋላ የህገ መንግስቱ አካልና ናሬቲቭ ያደረጉበትን መንገድማ ተነተን ነው። ስለ ትላንት አይደለም አሁን እያወራን ያለ ነው፣ ስለ ዛሬ ነው። በፈለከው መንገድ ተርጉመው፣ በፈለከው መንገድ ተንትነው የብአዴን ውላጅ ካልሆነና ኦህዴድ ተልኮ ሰጥቶት የኦህዴድን ጭንቅ የሚጋራ ሰው ካልሆነ አጣየን ማን ነው 9 ጊዜ ያወደመው? 10 ጊዜ አሁን በስንት ክፍል ነው አጣየን እንዴት እንዳወደሙት የተረክ ነው። አሁን ለሸዋ ደራን የቆረጠመው ማን ነው? የራስ መኮንንን ሐውልት ሐረር ላይ ያፈራረሰው ማን ነው? በ27 ዓመት ውስጥ የራስ መኮንን ሐውልት ፈርሷል። በሚገባቸው ልክ ፕሮሞት አልተደረጉም ካልሆነ በቀር የራስ መኮንን ሐውልት እናፍርስ የሚል ነበር። የአጼ ምኒልክን ሐውልት እናፍርስ የሚል ነበር። ጃንሆይ በህይወት ኖረው የህይወቴ ትዝታ ነው አላቸው። ህይወቴና ምንድነው ትዝታ፣ ህይወቴ ትዝታ አንድ መጽሐፍ እኮ አላቸው የጃንሆይ። መኮንን ወልደ ሚካኤልን መኮንን ጉዲሳ ብለው በሐውልት ሰርተው አንድ የሆነች ጎዶሎ ሰውዬ ሚዚየም ጋር አቁመዋል። ማን ናቸው? ራስ መኮንን። ኧረ የአድዋው ጀግና ራስ መኮንንና ሐረር ላይ ገንብላችሁ የጣላችሁትን እዚህ ጋር አምጥታችሁ ከየት ነው ያመጣችሁት? ይሄንን ጉዲሳ ሚል ስም ከየት ነው ያመጣችሁት? እንደሱ ነው ታሪክ የሚል በቃ የነሱ መዝገበ ቃላት ይሄ ነው፣ መውሰር ነው። ካራቆሬን፣ አጣዬን፣ ጀዋሃን ማን ያወደመው? ደራን፣ የደራን አማራ የሚጨርሰው አሁን ማን ነው? አውራ ጎዳናን ታፔላ ተክሎ የኛ ነው እያለ ያለው ማን ነው? አዲስ አበባ አሁን የኛ ነው፣ የአጼ ዳዊት ከተማ አናቅም፣ የአጼ ምኒልክ አናቅም፣ የአጼ ቴዎድሮስ የአጼ የእቴጌ ጣይቱ አናቅም የሚለው ማን ነው? ጥያቄ ማን ነው? አሁን ከኦሮሞ ፖለቲከኞች በላይ ለሸዋ ህዝብ ኢሚዲየት ዴንጀር አለ ወይ? ልንገርህ፣ በዓለም ላይ የለም። ለሸዋ ህዝብ ከኦህዴድ የከፋ ጠላት በዚህ ወቅት የለውም። ትላንት ህዝባችንን ጠላት ብለው የተንቀሳቀሱ አካላት ጠላት ብላችሁ መንቀሳቀሳችሁ ዋጋ አስከፍሎናል ብለናቸዋል። ልጨምርና ልንገርህ፣ ፕሮፌሰር አስራት ወልደየስ
የአማራ ጠላቱ ማን ያሉት? ሆዳም አማራው ነው። ይኸው የአማራ ጠላቱ ሆዳም አማራው ነው። መጀመሪያ ይህንን የተሰገሰገ ሆዳም ነው ልክ ማስያዝ አካላት ልክ ወታደሩ በዚያ እንደሚከዳው እነሱ ደግሞ በዚህ መንገድ ከድተው መረጃዎችን እንዴት እንደሰጡት አጋርቷል። በዚህ ውስጥ አቶ ያሬድ ወደ 8 ነጥቦች በመዘርዘር ከአዲስ አበባ አንጻር ምን አይነት ደባ እየተሰራ እንደሆነ አጋልጧል። 1 በዚህ ምክክር ላይ ሁሉም የብልጽግና አባላት ለብቻቸው ተጠርተው በመንግስት ከፍተኛ አመራሮችና በተለይም በደህንነት ሰዎች በተሰጣቸው ጥብቅ ማሳሰቢያ ብልጽግና ከሚፈልገው አጀንዳ ውጪ የመንግስት ገጽታ የሚጎዱ ምንም አይነት አጀንዳዎች እንዳይጸድቁ ከፍተኛ ርብርብ ማድረግ እንዳለባቸው ኦሪንቴሽን እንደተሰጣቸው ነግረዋል። መረጃውን ሊክ አድርገዋል። ከኦሮሚያ ክልል የመጡ የብልጽግና አባላት ደግሞ ለብቻቸው በየቀኑ ከምክክሩ በኋላ በየአጀንዳው ላይ ከደህንነትና ከክልሉ ከፍተኛ ኃላፊዎች ጋር እንደሚወያዩና ትዕዛዝ እየተቀበሉ ሌሎች ተሳታፊዎችን ኦሮሞ ያልሆኑ የብልጽግና አባላትን ጨምሮ በተናጠል እንዲያስፈራሩ በስብሰባዎችም ላይ ቁጣቸውን እንዲገልጹ አጀንዳ እንዲያስቀይሩ ትዕዛዝ ተሰጥቷል። የብልጽግና ሹማምንት ያወጡትን መረጃ ነው አቶ ያሬድ ይፋ ያደረገው ነው። 3ኛው በተወሰኑና እጅግ አወዛጋቢ በሆኑ ርዕሰ ጉዳዮች ላይ በተለይም የአዲስ አበባና የድሬዳዋ ከተሞችን ዕጣ ፈንታ በኦሮሚያ ክልል በተፈጸሙ የመብት ጥሰቶች፣ በኦርቶዶክሳውያን ላይ ስለሚደርሰው ተደጋጋሚ ጥቃት፣ በኦሮሚያ ክልል ስለሚገደሉ የአማራ ብሔር ተወላጆች፣ ከኦሮሚያ ክልል ጋር በተነሱ የድንበር ይገባኛል ጥያቄዎች፣ ውዝግቦችና ሌሎች ከኦሮሚያ ክልል ጥቅም ጋር ተያይዞ በተነሱ ጉዳዮች ላይ በተደረጉ ውይይቶች ላይ ጠንካራ አቋም ይዘው እውነቱንና ትክክለኛ ያሉትን ነገር የተጋሩ የተከራከሩና አጀንዳ ያስያዙ ሰዎች በስም ተለይተው በተናጥል በደህንነት አባላትና በካድሬዎች በኩል ክትትል እንዲደረግባቸውና ሐሳባቸውን እንዲቀይሩ ተደጋጋሚ ዛቻና ማስፈራሪያ እየደረሰባቸው ነው ይላል። 4ኛው ካናገርኳቸው የብልጽግና አባላት አንደኛው በ3 የኦሮሚያ ብልጽግና አባላት እዛው ስብሰባው ላይ አርፈህ ተቀመጥ፣ በመንግስት ደህንነቶች አይን ውስጥ ገብተሃል፣ እያንዳንዱ ንግግርህ ተቀርጿል፣ እንደ በጥባጭ ነው የተቆጠርከው፣ ትላንት ማታ የኦሮሚያ ብልጽግና አባላት ከደህንነት ሰዎች ጋር በነበረን ውይይት ያንተም ስም ከበርካታ ሌሎች ተቀናቃኝ ሰዎች ጋር ተካቶ ስም ሲነሳ ነበር፣ እርምጃ ሊወሰድብ ይችላል፣ አርፈ ልጆችን አሳድግ የሚሉ ምክር የመሰሉ ማስጠንቀቂያዎችና ማስፈራሪያዎች ከኦሮሚያ ክልል በመጡ ተሳታፊዎች እየተሰጠ መሆኑን አጋልጠዋል። 5 ሁሉም የምክክር ውይይቶች በቪዲዮ የሚቀዱ ሲሆን ኮሚሽኑ ለታሪካዊ ሰነድነት የሚቀመጥ ነው ቢልም ውይይቶቹ በሚካሄዱባቸው ሰዓት እዛው በህንፃ ውስጥ የተለየ ክፍል ተዘጋጅቶላቸው ወሩን ሙሉ እያንዳንዱን የስብሰባ ሂደት በስክሪን እንዲከታተሉ የተመደቡ የብሔራዊ ደህንነት አባላት በምን አጀንዳ ላይ ማን ምን ተናገረ የሚለውን እየመረመሩ ግለሰቦቹ ላይ ክትትል እንደሚያደርጉና አስፈላጊም ሲሆን ግለሰቡ የያዘውን አቋም እንዲቀይር ውስጥ ባሉ የኦሮሞ ተሳታፊዎች መልእክት እንደሚላክበት ግለሰቡ አቋሜን አልቀይርም ካለ ደህንነቶቹ በቀጥታ እንደሚያናግሩትና እንደሚያስፈራሩት በደሉ የደረሰበት ተሳታፊ አጫውቶኛል ይላል አቶ ያሬድ ኃይለማርያም። እጅግ አሳፋሪ። እዚህ የመጀመሪያው ላይ ተመልከቱ። መስፍን አርአያ የሚሰራውን ይሄ ወንበዴ ይሄ ነውረኛ ሰው የሚሰራውን ተመልከቱ። የደህንነት አካላት ከበስተጀርባ ሆነው ለታሪክ የሚቀመጥ ነው እያለ በተደቀኑ ስክሪኖች ከጀርባ የደህንነት አካላት እያንዳንዱን ነገር እንዲከታተሉ እየተደረገ እየጠሩ ያስፈራራሉ። ይሄ መረጃ አለው። ይሄ ነውረኛ እንደዚህ አይነት ጨዋታ እየተጫወተ ነው። 6 እጅግ አሳፋሪ የሆነው ጉዳይ ደግሞ ከላይ በጠቀስኳቸው የኦሮሚያ ክልልን የሚመለከቱ ጉዳዮች ላይ ውይይት ተደርጎ በአብላጫው ድምጽ የጸደቁና በቃለ ጉባኤ የሰፈሩ የውይይት ሐሳቦች ለፊርማ ተዘጋጅተው ሲመጡ በደህንነትና በኦሮሚያ ከፍተኛ ባለስልጣናት ውሳኔ ተቀይረውና ከስምምነቱ ውጭ ተዘጋጅተው ለፊርማ እንደሚቀርቡ አንፈርምም ባሉ ሰዎች ላይም ክትትል፣ ወከባ፣ የግድያ ዛቻ፣ ማስፈራሪያና እንደ ሁኔታው መደለያዎችም እንደሚቀርቡ ተናግሯል። 7 ውይይት ተደርጎባቸው በተሰብሳቢ የጸደቁ ነገር ግን የኦሮሚያ ክልልን የሚመለከቱ ጉዳዮች ሆነው የክልሉን ካድሬዎች የሚያስደስቱ ጉዳዮች ወይም ካለቀም በኋላ ከሰነዶቹ ላይ ተለይተው እንዳይካተቱ መደረጉና የማያስደስቱ ልድገመው ውይይት ተደርጎባቸው በተሰብሳቢው የጸደቁ ነገር ግን የኦሮሚያ ክልልን የሚመለከቱ ጉዳዮች ሆነው
የክልሉን ካድሬዎች የማያስደስቱ ጉዳዮች ውይይቱ ካለቀም በኋላ ከሰነዶቹ ላይ ተለይተው እንዳይካተቱ መደረጉንና ይህንንም የተቃወሙ ግለሰቦች ላይ ተደጋጋሚ ዛቻና ማስፈራሪያ የተሰነዘረ መሆኑን መረጃዎች ወጥተዋል። በእያንዳንዱ ውይይት በሚካሄድበት የመሰብሰቢያ አዳራሽ ውስጥ ለውይይት ከተመደቡት ሰዎች ውጪ አስተናባሪ መስለው እያንዳንዱን ተወያይ የሚቆጣጠሩ ሲቪል የለበሱ የደህንነት ሰዎች መኖራቸውን በተወያዮች መካከል እርስ በርስ የሚደረጉ ምክክሮችን ጨምሮ ለመስማትና ለመቆጣጠር የሚጥሩ መሆናቸውን በአጠቃላይ የምክክር ሂደት ከምክክር ኮሚሽኑ እጅና ቁጥጥር ሙሉ በሙሉ የወጣና ምክክሩን ከጀርባ ሆነው አቅጣጫ እያሳዙ ያሉ የኦሮሚያ ብልጽግና ካድሬዎችና የብሔራዊ ደህንነት ቢሮ መሆናቸውን ያነጋገርኳቸው የብልጽግና አባላት ብዙ ማሳያዎችን እያቀረቡ አረጋግጠውልኛል ይላል አቶ ያሬድ ኃይለማርያም። ስለዚህ መስፍን አራያ ወስላታ ካድሬ ነው ስንላችሁ እንዲህ ባለ ማረጋገጫ ነው። ገና በየቀኑ እያንዳንዱ እንቅስቃሴው የተጋለጠ መሄዱ አይቀርም። እኛም የነገርናችሁ ተጨባጭ እውነት መሆኑን ምስክር እየቆጠረን ማለፍ ብቻ ነው።